ሽኝ ልካስሽ ታምኔ ሽታማኝ ባል እንኳን ቻልሽ ካንቺ ጋር ይወት ጀምራለሁ ያስቤ ነው። አረ ቤተሰቦቻችን እንዴት አያቸው? እንግዲህ ሳይሉም በማለት አለዛ ያ ከጠገብክ ለእንዳልክ ነው ምንድራት የኔ ኩሩ ጀግና ሴት መለሰችው። ሽኝ ልካስሽ ታምኔ እንኳን ቻልሽ ካንቺ ጋር ይወት ጀምራለሁ ያስቤ ነው። እኔ ያቆሳል ይሄ ጊዜ ነበር የሚዝምረኝ ሰዎቻችን እንዴት አያቸው? እንግዲህ ሳይሉም በማለት አለዛ ያ ከጠገብክ ለእንዳልክ ነው ምንድራት የኔ ኩሩ ጀግና ሴት። ነገራችን ላይ ከነመፈጠሪ ነው ከነመፈጠሪ ረስተን ነበርና አሁን ደግሞ ድጋሚ ከቻ ስትል ትዛለ ኧረ እንዳታንቀው የቅናት መንፈስ የተወጋ ይሆን እንዴ ብልጭ አለብህ። ምን ነው እንትና ማን ነው ናቲ ስሳፈር አሁን አይ እንድነኝ አልክ፣ በቃ አባወራ ነኝ አልክ። አንተ ምን ነው መጀመሪያ እኛ ማስፈቀድ ነበረብኝ። ዌልካም ባክ ብለናል። ለማንኛውም ሄሉዬ ይሄ ሀረካትሽ ይሄ ነገርሽ ነው ናፈቀኝ እንዴ ከው ነው ያልኩት። እንዴ ያብሎ ሌላ ሰው ነው እንዴ እና ምስቲ ስታይ ቆይ ምን ትላለች? ይሄን ቪዲዮ እንዲ አስደመምከን እኮ አስደመምከን። እና እንዴት ናችሁ ቤተሰብ? እንዴት ናችሁ? ጤናችሁ? ስራ ሁሉ መልካም ነው? በጣም ገርሞኛል የምር የትላንቱ ቪዲዮ በጣም ነው የደነቀኝ። እኔ ከው ነው ያልኩት። እንዴ ያብ ነው ወይስ ናቲ ሳናስበው ከቻለ እንዴ? ድሮም እኮ ይህን ልጅ ጠረጥረው ነበረ። ሀያብ መጨረሻ እንደዚህ ሆነ። አንተ ምን እግር ጣለ? ቆይ ሄሉ ቤት ዛሬ ምን እግር ጣለህ ነው? ምን ሸቶህ ነው? እኔ በጣም ነው ገረመኝና በዚህ ልክ እንዳትቀና። አንተ ከቀናክ እኔ የሄሉን ጸባይ ስለምናቅ ነው። አቃጥላህ ነው የምትደፋ። ስለዚህ ስራቲን ይዘ ያስካትን ይዘ ትቀመጥ ነው የሚሻለውና ልቢን አቃጥላ እንዳትደፋ። ለዛ ወይ በሄድክበት ተሰብስበ ተቀመጥ ወይም ደግሞ እንትን ማለት አለብህ። እንዴ አንተ ምንድነው እኛ ሳናስብ አይደል እንዴ ሹልክ ብለ ጠፍተ እንደዚህ እየቀረው? እኔ በነገራችን ላይ እኔ ያብን ያን ጊዜ ጀምሮ እኔ ረስቼው ነበረ። በቃ ከነ መፈጠሪ ያኔ እኮ ለሄሉ ብለን ነው የምናጨበጭበው። እና አሁን ደግሞ ሄሉ ባክ ስትል አንተም ስራው ምናምን ቀዘቀዘ እንዴ? አንተዬ ስራ ቀዘቀዘብህ? አለሄሉ እኮ ለነገሩ አለሄሉ እኮ ስራ አይሰራም ዶላር ሽቀላ ምናምን ወፍ። ስለዚህ ለዛ ነው መጣሁ። ቪው ቀነሰብኝ መሰለኝ። እኛ አሁን ደግሞ ሄሉ ጋር ስለመጣ ግር እንላለን ወደሱ። የምሬ ነው እንዴ እናንተ ግን የሄሉ ቤተሰቦች ማለት ነው እንደኔ ትሆናላችሁ። በቃ ሄሉ ያለበት ፎቶዋ ብቻ ይለጠፍ። በቃ እሷ ያለችበት በቃ ገር ብዬ ነው ሂጄ የሚያየው። እና አሁን ደግሞ በቃ እሷ ከዛ ህይወት ወጣች። በቃ እንዳልክ እንትና ከመጣ ጀምሮ ማን ነው ናቲ ከመጣ ጀምሮ በቃ ናቲን ተቀበልን። ይሄን ቻው ማሰላም አለ። አሁን ደግሞ ሳናስበው ከቻሳ እንዴ ይሄን ቪዲዮ ማለት ነው ለናቲ እንዳናደርሰው ዛሬውኑ ነው ዘበኛ መቀጥርልሽ። አንቺ ሄሉ የምር ወፍራለች፣ አምሮባታል። ይሄ ነገርማ ይጣራልን ይሄ ነገርማ እንዴ። እና ደግሞ በነገራችን ላይ ናቲ ጣፍቷል፣ ይፈለግልን። ሄሉም ደግሞ ጸጥ ብላለች። እና እንዴት ነው ቆይ ናቲን ጉዳይ እንዴት አድርገሽ ነው አንዴ ያረገዝኩ አንዴ እንደዚህ ያልሆንኩ እያልሽ የመጣሽ ያለሽው? ሄሏችን ዋናው ያንቺ ደስታ ያስደስተናል። ፈታፏ ፍንድቅ በይልን የኔ ቆንጆ፣ የኔ ውድ፣ የኔ ጀግና፣ የኔ ጠንካራ
የኔ መከታ የኔ እህት ብዬሻለሁ። የምር ደግሞ ውበቱን ማሻአላ ፈሶባታል ውበቱ እና ወፍራለች፣ ውብ ሆናለች፣ አምሮባታል ብታዩ። እና እንዴት ናችሁ የሄሉ ቤተሰቦች? ጤናችሁ፣ ስራ፣ ጥግረራ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የምር ጠፍቻለሁ፣ እናንተም ጠፍታችኋል። እና የጠፋ ሰው አይፈለግም ወይ? እኔ ግን ሄሉ ስጠፋ በኢንስታግራም እያልኩ በቲክቶክ እያልኩ አጨናንቃታለሁ። እና እናንተስ የሄሉ ወዳጆች ለምንድን ነው ሰው ስጠፋ ማትፈልጉ? እና ፊቴ ለእንትና ማለት ነው ኦ ማይ ጋድ ስርቅ ጠፋብኝ እኮ ስሙ ራሱ ማለት ነው። ናቲ ደግሞ ያቺን ነጫጭባ ካመጣት ወዲህ ማለት ነው የሆነ በቃ አላ ጥያቄ ይፈጥርብኛል። ግን አልተለያዩም። ግን ሃፒ በርዝዴይ ብለዋታል ምናምን ግን አብረው ናችሁ የሆነ በቃ አላ ቀር ብሎኝ እና እዚህ ጋር ደግሞ ትኩሳት ፈጥራለች ሄሏችን። ወደፊት ጀግና ቀጥይበት፣ ሂጂበት ነው የምንለው፣ ግቢበት ምን አባቱ እና በቃ ናቲ ይሄ ያብ መምጣት ጀምሯል። በቃ ይመላለሳል ነው የምላችሁ ከዚህ በኋላ የምር ይመላለሳል፣ አይተዋትም ከዚህ በኋላ እና የያብ ቤተሰቦች የሄሉ ቤተሰቦች በያላችሁበት ፈጣሪ ይጠብቃችሁ፣ በያላችሁበት እግዚአብሔር ይጠብቃችሁ። ጠንክሩ፣ በርቱ የኔ ቅመሞች፣ የኔ ውዶች፣ የኔ ኩሩ ጀግኖች፣ ጀግና ናችሁ እናንተ። እና ለነገሩ በማን ወተን በሄሉ እኮ ነው ወጣ ነው እንዴ? ሄሉን ተከትለንማ እንደዚህ ጀግና ባንሆን ነው የሚገርመን። እና በርቱ፣ ጠንክሩ፣ እኔንም አበረታቱኝ እላችኋለሁ። እወዳችኋለሁ የኔ ውዶች። በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑልኝ ብያችኋለሁ በሄሉ ስም።